can feel. Don't you want me like a boy? ተባብሶ በቀጠለው የእስራኤልና ኢራን ጦርነት በሰው ህይወትና በንብረት ላይ ከፍተኛ ውድመት እየደረሰ ይገኛል። ጦርነቱ በዚሁ ከቀጠለ ከመካከለኛው ምስራቅ ሀገራት በተጨማሪ ለሌሎች ሀገራትም ስጋት እንደሚሆን ታምኖበታል። በተከሰከሰው አውሮፕላን ውስጥ ከነበሩት ሰዎች መሃል ህፃናትም የነበሩ ሲሆን በመዲናችን አዲስ አበባ ሀያት መንደር 4 ውስጥ የህዝብ ቤተ መጻሕፍት ተከፈተ። ቤተ መጻሕፍቱ የተከፈተው በዛጎል የመጻሕፍት ባንክና በጋራ መኖሪያ ቤቶቹ ኮሚቴ ትብብር ነው። ዓለም በጦርነትና በኑሮ ውድነት በመተታመስበት ረሃብና ስደት በበረከተበት በየስፍራው የተፈጥሮና ሰው ሰራሽ አደጋዎች ሞት አበርክተው የሚታይ የሚሰማውን ባከፉበት በዚህ ጊዜ ተስፋ የሚያስጭር ቸር ወሬን መስማት ቀላል አይደለም። ስለ ጨለማው ከማውራት ይልቅ አንድ ሻማን በመለኮስ ብርሃን ለማምጣት በሚጥሩ ግለሰቦች ጥረት ቤተ መጻሕፍት መከፈቱን ስንሰማ የተሰማን ደስታ ወደር አልነበረውም። ለዚህም ነው የተጠቃሚዎቹን ስሜት ለመጋራት የፈለግነውና በቦታው የተገኘ ነው። ቤተ መጻሕፍት መከፈቱን ስሰማ በጣም ነበር ደስ ያለኝ። አክሰሱ አልነበረም። ለአብዛኛው ህፃናትም ወጣቶችም አክሰስ አልነበራቸውም። መጽሐፍ የማግኘት ቤተ መጻሕፍት የማግኘት አክሰስ አልነበራቸውምና እንደምታየው እንደዚህ አማረ ቤተ መጻሕፍት ሲገኝ በጣም ነው ደስ ያለኝ። የድሮም ማነበው ቤት ውስጥ ከእህቴ ጋር እየተጋገዝን ምናምን እናነብ ነበር። ግን አሁን በቅርቡ ላይብረሪ ስለተከፈተ ከጓደኞቻችን ጋር እየተጋገዝን ማንበብ እንችላለን። ከኛ መሃል ውስጥም ጣሊያንኛ የሚያወሩት ብዙ ጓደኞቼ ስላሉ ከነሱ ጋር እየተጋገዝን እንማማራለን። Buongiorno, come state? State bene? Ora ci troviamo nella libreria che è stata aperta nel nostro compound e qui leggo e faccio imparare l'italiano ai bimbi. አሁን በጣሊያንኛ ያልኩላችሁ በአማርኛ ሲተረጎም እንዴት ናችሁ ለና ናችሁ? እኛ የምንገኘው እዚህ ሰፈራችን ውስጥ በተከፈተ ላይብረሪ ሲሆን እዚህ እናነባለን እና ደግሞ ለዚህ ላሉት ልጆች ጣሊያንኛ እያስተማርኩ ነው። ልጅነቴ ማርና ወተቴ ኢትዮጵያ የዘላለም ቤቴ። በፊት ቤት ውስጥ ስራ ሲሰሩ ወይም ደግሞ ሲያወሩ ለማንበብ ቸገር ነበር። ግን እዚህ ጸጥታም ስላለ በስነ ስርዓት ማንበብ እንችላለን፣ መረዳት እንችላለን። ምንድነው መታያረክሽ ነው? አሁን እያነበብኩ እዚህ መጥቼ መጽሐፎችን እያመረጥኩ እያነበብኩ ነው። አታነቢል ነገር አለኛ? አነበላችሁ። እስኪ አነቢል ደስ ያለሽ መርጠሽ። ምንድነው የሚለው? ባይብል ሪደር። እሺ The story of Samson. Samson was blessed with great strength, strong like a superhero. እግዚአብሔር በጣም ጥንካሬ ሰጥቶት ነበር የተወለደው። ለእናቱ ተነግሯታል ጸጉሩ ከተቆረጠ ኃይሉ እንደሚቀንስ። ከዛን ሳምሶን በጣም ብዙ ባትሎችን አሸንፏል። ማለትም የተወዳደረ አሸንፏል። ከዛን ፍሊትንስ የሚባሉ ሰዎች ነበር። ከዛን እነሱ ደግሞ ሳምሶንን አይወዱትም። ምክንያቱም እሱ ጠንካራ ስለሆነ ከነሱ ስለሚበልጥ ቅናት ነበረባቸው። Two pillars. The building collapsed on the Philistines. ጀብጀቡላት አንድ ጊዜ ምንድነው ያነበበችልን? የማንን? የሶምሶምንና የማንን? የደሊላን ታሪክ አይደለም? በጣም ጥሩ፣ በጣም እናመሰግናለን። እሺ ድጋሚ ጀብጀቡላት። ለህፃናቶቹ ምን ቢሰራ የሚለው ነገር እንደ ኮሚቴ ቁጭ ብለን ስንነጋገር መጽሐፍት ቤት ቢኖር ስለዚህ እንዴት አድርጎ መጽሐፍ ቤት ይኖር በሚለው ይሄ ጋራ መኖሪያ በተጠቀሚያ ቤት ነውና ሁሉም ሰው የሚጠቀምበት ነው የማህበረሰቡ ነው። ስለዚህ ለምን አንዱን መጽሐፍት ቤት አናደርገውም በሚል ተነጋገርን። ውሳኔ ተወሰነ። ከዛ በኋላ እንዴት ነው መጽሐፍት ቤት ውስጥ ደሞ ወደ መጽሐፍ መምጣት የሚቻለው ተባለና ኦቴሎ ወይ ደግሞ አሰፋ ዘሪሁን ወንድሜ ነው እኔና እሱ በደንብ ተነጋገረንና ማንንም ብንጠይቅ የሚለውን ሐሳብ አወረድን። ከዛ በኋላ ቀጥታ ዶክተር እንዳለ ጌታ ጋር ደወልንለትና እንዴት እናድርግ እንደዚህ አይነት ቦታ አለ ምን እናድርግ ስንለው ቤቱ አልተስተካከለም ነበር ዝም ብሎ የጋራ መጠቀሚያ ሆኖ ነበርና እስቲ መጥቼ ቦታውን ሊያው ነው መጥቶ አየው ይሄን ነገር እንደዚህ አድርጋችሁ እናንተ የእውነት የምታስተካክሉ ከሆነና የእውነት እናንተ ጎበዞናችሁ የምትጨርሱ ከሆነ እኔ ደግሞ መጽሐፍ አመጣላችኋለሁ እስከ 1000 መጽሐፍ አስገባላችኋለሁ ስለዚህ እስቲ እናንተ የእናንተን ጉብዝና አሳዩኝ የሚል
መልእክት ሰጠን ከዛኛ በስንት ጊዜ ውስጥ በሚለው ተነጋግረን 15 ቀን አለን በ15 ቀን ጊዜ ውስጥ ይሄን ቤት አስተካከል ነው ሁለት ክፍል ነበረ ሁለቱን ክፍል አንድ ላይ ቀደርነውና አንድ ክፍል አደረግነው ቀለሞች ቀባን የሚገርምህ ወንበሮቹን ገዝተን አይደለም እዚህ ግቢ ውስጥ እድሮች አሉ እድሮች ለምነን እድሮች ወንበሩን 30 ወንበር እድሮች ሰጡን ዶክተር እንዳለ ጌታ ከበደ ደወለለት ቀዳሜ ጠዋት መጻፉ ይገባል ተባለ ብዙ ልጆች ላይ የሚታዩ ነገሮች አሉ አንደኛው ይሄ ከስልክ ጋር ያላቸው ከፍተኛ የሆነ ቁርኝነት ስልክ በራሱ ጠቃሚ ነው መስመር የሚያልፈው ነገር አለና ትልቁ ነገር እሱ ምን ያደርጋል እነዛ ልጆች ቤቱ ውስጥ ብቻ የመገደብ ነገር አለ ስልኩ ላይ ብቻ ፎከስ የማድረግ ነገር አለ ይሄ ደግሞ በራሱ ምን አይነት ችግር አለው ይሄ ማህበራዊ ህይወታቸው ላይ የሚያመጣው ችግር አለ እዚህ ሲመጡ ከጓደኞቻቸው ጋር ከኩያዎቻቸው ጋር የሚያደርጉት የተለያየ የሆነ የመጠናናት ሊሆን ይችላል የመወያየት ነገር ሊሆን ይችላል ይሄ አንደኛ ማህበራዊ ጉዳያቸው ላይ ማህበራዊ ህይወታቸው ላይ ትልቅ ትሩፋት አለው ኩልተኩላ ገበያ የመዋጣ ባቄላ un tubo di crema contro i calli mi precipitai fuori e mi chiusi il portone alle spalle ሶሻል ሚዲያ እና በኮምፒውተር በስልክ ብቻ ፎከስ አድርጎ ሲያደግ ትምህርት ቤት ላይ ያለ አክቲቪቲ የመቀነስ ነገር አለ ለምሳሌ ብዙ ተማሪዎች አስተማሪ ጥያቄ ጠይቆ እያወቁት እጃውጥተው የመመለስ ችግር አለ ይሄንን በራስ መተማመን ይሰጣቸዋል በጣም ትልቁ ነገር ነው ኦኬ እያወቁት ፍራቻ አለ ያን ፍራቻ ያነሳላቸዋል ሁለተኛ ደግሞ አስተማሪ ፕሬዘንት እንዲያደርጉ ጓደኞቻቸው ፍለፊት ቆመው እንዲገልጹ ሊፈልግ ይችላል የፍራቻ ነገር አለ መልሱን እኮ ያውቁታል ግን ፍራቻ ይዛቸዋል ያንን ፍራቻ ያነሳላቸዋል እስከዛሬ የማናውቀው የነዚህን ዘርፍ መጽሐፎች ነው ከነዚህ መጽሐፎች ውስጥ አንዱን ባጭሩ ልተርክላችሁ የአይጦች መንደር ነውና እዛ የሚኖሩት አይጦች ናቸው ጉሊቨር የሚባል ሰውዬ ወደ እነሱ ሄደ ከዛ እነሱ በእንጨት ምናምን መተው ምናምን በተኛበት አሰሩት ከዛ መንቀሳቀስ ያቅተው እኔ እንደዚህ አይነት ሰው አይደለም ምናምን ጥሩ ሰው ነኝ እናንተ እንደምትገምቱኝ አይደለም ሲላቸው ፈቱትለትና እንጨቱን መጀመሪያ ፈተኑት ምናምን ከዛ በኋላ ጥሩ ሰው መሆኑን ካረጋገጡ በኋላ በጦርነት ላይ ይረዳቸው ጀመረ አንድ ላይ መኖር ጀመሩ ሰው የሆነ ታሪካዊ መጽሐፍ አለ በጣም ወደ ታሪካዊ መጽሐፍ ማሪኝና ታገር የሚል መጽሐፍ ነው የእሸቱ መለሰ እናቴ ጻፈችው መጽሐፍ እሱ መጽሐፍ በጣም ወደዋለሁ እሱን መጽሐፍ ነው ያነበብኩት በጣም ደስ ይላል አመለካከታቸውን አስተሳሰባቸውን የሚያድሱበት የሚያስተካክሉበት ነገ ለትውልድ ለሌላኛው ትውልድ ራሳቸውን የሚያተርፉ ሆነው እንዲያድጉ ነው የምንፈልገውና that's why ላይብራሪ እንዲኖር መጀመሪያ ትኩረት ያደረግነው ይሄኛው ጄነሬሽን መጽሐፍ የሚያገኝበት አክሰስ አልነበረም በጣም ሐሰል ነበረው ታክሲ መንገድ ነበረው እዛም ሄዶ ደግሞ ከአዲስ አበባ የተለያዩ ማዛናት ነበር የመጡት ተማሪዎቹ ብዙ ጊዜ ላይብራሪ ይሞላል እንደዚሁ በእነሱ በሰፈራቸው አክሰስ አልነበረም ታክሲ ሰው ሄዶ ነው የሚያገኙት መጽሐፍ በጣም ይሞላል ብዙ ችግሮች ነበሩ ሳያገኙ የሚመለሱበት ነበር በጣም ሐሰል ነበር አሁን ግን ይሄ ነገር እዚህ ከመጣ በኋላ እርግጠኛ ነኝ ይሄን ነገር 100% የሚቀርፍ ይመስለኛል በአቅራቢያ ላይብራሪ ባለመኖር ምክንያት ብዙ ርቀት አቋርጬ ሄጄ ታይሜንም ኢነርጂንም ደግሞ በሚያባክን ሁኔታ ማለት ነው ለማንበብ ብዙ ርቀቶችን እጓዝ ነበርና ያንን ሁሉ መስዋዕትነት እንዳይከፍሉ አሁን ላይ ያሉ ወጣቶች በተለይ ደግሞ ተማሪዎች ከ1 እስከ 12ኛ ክፍል ያሉ ተማሪዎች ደግሞ ስፔሻሊ እዚህ አካባቢ ላይ ላይብራሪ መከፈቱ ለነሱ በጣም አሪፍ ነው ብዬ አስባለሁ እንቆቅልሽ ምን አቀልሽ ብዙ አይን አለው ግን አያይም ብዙ አይን አለው ግን ብዙ አይን አለው ግን አያይም ንንጃ ማንም ያግዘኝ እሺ አንተ ያግዘኝ እንጀራ ልክ ነው ኦ አጨብጭቡልኝ እዛ ቤቴ ባለሁበት ጊዜ እንደዚህ አይነት መጽሐፍ አላገኝም ነበር ላይክ ፊክሽኖች እዛ ቤቴ ያለ በጣም ብዙ ስለሌለ እዛ እቸገር ነበር ከዛን ግን እዚህ መጥቼ ቤተ መጽሐፍ መጥቼ ሳነብ በጣም ብዙ መጽሐፎች አግኝቻለሁ እና ደግሞ በጣም ደስ የሚሉ መጽሐፎች ናቸው
ቤቴ ሳነብ እንደዚህ ብዙ መጽሐፎች አልነበሩምና ቤቴ ካነበብኩ በኋላ እዚህ ሲመጣ ያገኘዋቸው መጽሐፎች አሉ ለምሳሌ የሆነ መጽሐፍ አለና እሱ መስታወት አለው ለምሳሌ ቤቴ እንደዚህ አይነት መጽሐፍት የለም ለመግዛትም ብንፈልግ እዚያ እናገኘውም መጽሐፍትን የሚያነብና ሁሉ ጊዜ ዘወትር ጓደኛ የሚያደርግ እሱ በመልካም ጸባይ ይመላለሳል ይላሉ መላከ ብርሃን አድማሱ ጀንበር ያ ማለት ምንድነው ከማንበብ ከትምህርት አልፎ እውቀትን ከማግኘት አልፎ ባህሪን ያነጻል ብዬ አስባለሁ ፕሮጀክት ነው ልጅ በራሱን የቻለ ፕሮጀክት ነውና ወደፊት ትልቅ ሰው ሆነው የሚሆኑትን አሁን ላይ ነው የሚሰራው ስለዚህ እነሱ ልጆች ላይ በተለይ ማዕከል አድርገው መስራቱ ባህሪያቸውን ለማዳበር ከውቀታቸው ባለፈ ማለት ነው ወደፊት ምን አይነት ሰው እንደሚሆኑ የሚወሰንበት ስለሆነ እነሱ በጣም ትልቅ አድቫንቴጅ ጥቅም አለው ያስባሉ አንዳንድ ሰው አለ ከጣና የሚሰፋ ከባይ የሚገፋ ከዋርካ የሚፋፋ አንዳንድ ሰው አለ ሁሉም የሚሰጠው ሁሉም ይጨብጠው ሁሉም መደምጠው አንዳንድ ሰው አለ አንድ ቦታ በቅሎ ለሁሉም ይበቃ ለሁሉም ያነቃ ሁሉንም ያነቃ አንዳንድ ሰው አለ የሁሉም ማረፊያ ሁሉም መደገፊያ ሁሉም መታቀፊያ በዘመናት መሃል ድንገት ተከስቶ ለሰው ሁሉ ታይቶ ያን ዘመን ወርቶ ፈጣሪ መኖሩን ለሰው አመላክቶ ወደ ላይ የሚሄድ ከወደ ላይ መጥቶ ላይብረሪ እዚህ ሰፈር መገንባቱ ለሶስቱ ለህፃናቱ ወጣቱ ለአዋቂው ለአዛውንቱ ዘርፈ ብዙ ጥቅም አለው በዚህ መልኩ ላይብረሪ ተከፍቶ በማየት በጣም ደስተኛ ነኝ ለዛጎል የመጽሐፍት ባንክና እዚህ ሰፈር ላሉ ኮሚቴዎች ላይብረሪ ስለከፈቱልን በጣም እናመሰግናለን እና ትልቅ ምስጋና ይገባቸዋል በጣም ነው እናመሰግናለን በጣም ነው እሺ ሞዳችሁ አንዳንድ ነው የሚቻለው በኋላ ደግሞ አይደለም አንድ ነው ያለችው አንድ የትኛው ልጅ ነው እሱ ናስኪ ምንድነች እሷ ናስኪ አባቴ ምንድነች እሷ ኛው ምን ያያረገች ነው የሆነ ነገር አንቺ ያገች ነው